የሌባ አይነ ደረቅ መልሾ ልብ ያድርቅ ነው የሚባለው ተረቱ ማለት ነው። የእውነት ውሸታም ሰው ለምን ዋሸ ተብሎ አይጠየቅም። ምክንያቱም ያን ውሸት ለመደበቅ ሌላ ውሸት ይዋሻል። ሌባንም እንደዛው እና አንድ እህት ብትሆን ሌባ ናት ስሟን አጠፋቻት እንላለን። በአሁኑ ሰዓት ያው ታውቃላችሁ ትንሽ አለመግባባትም ካለ ቆይ ባልሰራልሽ፣ ቆይ ስምሽን ባላጸፋው እያሉ ሚዲያ ላይ ይመጣሉ። እና አንድ ሰው ሁለት ሰው ቢሆን ኦኬ፣ አዎ አንድ ሰው ሁለት ሰው አይደለ ብዙ እህቶች ናቸው እያለቀሱ እንዳሉ የሚናገሩት ማለት ነው። እና ስለዚህ እኔ አሁን ለራሴ ምን ጉዳይ አለኝ ከእሷ ጋራ ምን ጉዳይ አለኝ? ምንም ጉዳይ የለኝም ስሟን የማጸፋበት ምክንያት ማለት ነው። እና አሁን ላይ ደግሞ ጓደኛ ምንም ገንዘብ ወስዶ ራሱ ወላሂ መመለስ አልችል ብለዋል። ሰው አይመልስም እና ሲጠየቁ ራሱ ምንም አይነት መልእክት አይመልሱም። በገዛ ገንዘብ ጦርነት እየመጣ ነው። ስለዚህ እኔ ኤማዝ ነው ለተበሉት እህቶች ሳይሆን ለተበሉት እህቶች ይበላቸው። ለምን ብትሉኝ አስተካክለው ቤታቸውን ሳይሰሩ ስንት አመት እስቲ 400,000 ብር እንግዲህ ስንት ጊዜ ተሰርቶ እንደሚጠራቀም ለእናንተ አይጠፋችሁም ማለት ነው። ቀላል አይደለም። 400,000 ብር ለነሱ ኮተት እቃ ለማንም ማለፊያ ከምታደርግ እስከምትሄድ ድረስ አንድ ቦታ ጨመር አድርጋ ቦታ ገዝተውበት ሲሄዱ ወላሂ ሌላ ብር መስራት አይጠበቅባቸውም። ሲሄዱ ያንን ቦታ ቢሸጡት ማለት ነው እቃቸውንም ኦሪጂናል እቃ በራሳቸው ምርጫ በራሳቸው ዲዛይን እንክት ያለ እቃ ገዝተው እንደገና ለሌላም ነገር ይተርፋቸዋል። ሰው እንዴት በዚህ ያክል ይወርዳል? የመዳም ቅመሞች ምን ነው አላማችን እንደ የዚህን ያክል ወላሂ የዚህን እስኪ ማንኛው ሰው ነው አሜሪካ እዛ የሚኖሩት ማንኛው ሰው ነው እስኪ በኦንላይን እቃ በቃ ቴሌቪዥን ጆክ ወላሂ እዚህ ግባ እኮ የማይባል እኮ እቃ ነው የሚጠልቡት ራሱ ማለት ነው። ዛሬ ማሻላ ብር ካለ በየቦታው አለ። የደሴ ሰው እዛው ደሴ ያለ ከሚሴ መሄድ አይጠበቅባቸውም ከትራንስፖርት ሌላ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም አለው አልሐምዱሊላህ። እንግዲህ ውድ ቤተሰቦች ሰሞነኛው ጉዳይ የሆነው የሰአዳ ጉዳይ ነው ማለት ነው። ሰአዳ ከአንዴ ሁለቴ አንድ ቀንም የመጨረሻ ነው ብላ መልእክት አስተላልፋ ነበረ። ትናንትና በለቀቀችው ቪዲዮ ላይ ደግሞ ውጥርጥር ብላ በቃ ትቤቱ ጥር አድርጓት ንቄቷ ንቄት አይደለም ማለት ነው። እዚህ የደረሱ በምን ምክንያት ለማያውቁ ሰው ብታቅራራ ምንም አይገርምም። እና ከመዳም ቅመሞች ጋር ደግሞ እልህ መጋባት የትም አያደርስም። አይዙሩባት። እዚህ ያደረሷት እነሱ ናቸው ካላህ በታች ማለት ነው። ሳኡዲ እያለችም እናውቃለን። ማንኛው ሰው ነው ሳኡዲ መዳም ቤት ተቀጥሮ አይሲ ሳይቀር ቤት ሰርቶ ያስተካከለው? ተሳኡዲ ስትገባም እኮ አይተራቸዋል፣ እናውቃቸዋለን። ሳኡዲም እያሉ መቼም የሰው ልጅ አነሰም አደገም፣ አዎ እውነት ነው፣ ሰርቶ የማይቀየር ሰው የለም። ነገር ግን ለምን ተዋሻለች? እዚህ የደረሰችው ማሻአላህ አላህ በረከት አላህ ያደርግላት በመዳም ቅመሞች ነው እያጭበረበረችም። ሲጀመር የመዳም ቅመሞች የሌለባቸው ሰው ማን ነው? ሁሉም ሰው ብትሉ እዚህ ደረጃ ከሀገር ገብተው እዚህ ደረጃ እየደረሱት ሳኡዲ እያሉ እናውቃቸዋለን። አሁን ደግሞ ሂደው እናውቃለን። በሀቅ ብቻ ሰርተው አይደለም፣ እሱ ወንጀላቸው ያላህ ነው። ግን እዚህ ደረጃ ድረስ ግሃድ እስከሚወጣ ድረስ የሰውን ብር በስንት መቶ ሺህ እየተቀበሉ የራስን ካፒታል ከፍ ማድረግና የራስን እንትን እንዴት መቆለል ይሄ አግባብ አይደለም። በገዛ ፏኮ ሰአዳ ተናግራለች። እና ከሳምንት ዕለት በፊት ቪዲዮ ሰርታ የሆነ ቦታ ነበር እና የማህበር ቦታ እሱ ልሸጠው ነው ምርጥ ነው የብር እጥረት አጋጥሞኛል ብላለች እኮ። እንዴት ዘይዲያ እንዳለባት ሳይመጣ ማለት ነው በገዛ ፏ ተናግራለች። እና ስለዚህ እነዚህ ልጆች እንዴት አልተበሉም ትላለች። አነጋገሯ ራሱ ያልተበደለ ሰው አይደለም፣ የምር የተበደለ ሰው አይደለም አነጋገሯ ራሱ። በቃ አንጀታቸው ይረር ብላ ምንም አልመሰላትም። እና እውነት አሁን ያለ ስራው ሌባ የተባለ ሰው በዛ ልክ እንደዛ ተወጣጥሮ ይነገራል ብላችሁ ታስባላችሁ? እንደዚህ በሚዲያ ስሙ እየጠፋ እኔ አይመስለኝም። እኔ ለራሴ ቢሆን አልቅሻ አላበቃም እውነት። እና ውድ ቤተሰቦች እባካችሁ የመዳም ቅመሞች አረ ልብ ግዙ።
ወላሂ ድሮ የተሰወር ነው። ድሮ አይፈረድም፣ ነጋሪም ስለሌለ መካሪም ስለሌለ ነው። አሁን ላይ ግን የገዛ ቤተሰብ እናትና አባት ወንድም ባልታመነበት ሰዓት ምንም የማታውቋቸውን በሚዲያ ብር የሚያሳድዱትን ሰዎች አምናችሁ እድሜ ልካችሁን የሰራችሁበትን እንዴት ነው የምትሰጡት? እስኪ ሰው ለእናንተም ተፈትናችሁ ሰውንም ለፈተና አትስጡ። እነዚህን ልጆች ምናቸውን አውቃችኋቸው ነው? ግድ እንኩ ሰዱልን ብላችሁ ኪሳራ ያጋጥማል። ምን ይላል እንደገና ደግሞ ስትበሉ ኦኡ ተበላን። ሚዲያም ቢሆን አንድ ሁለት ቀን ኦኡ ብሎ ይተዋችኋል። ነገ ደግሞ አዲስ ነገር ሲያገኝ የምትጎዱት እናንተ ናችሁ። ህግም ቢሆን ቢይዛት ሰርተሽ ክፈይ እየሰራሽ ክፈይ ነው እንጂ የሚላት ባንዴ ውለጅ አይላትም። የእናንተ ገንዘብ ተጠፋ ተጎጂዎቹ እናንተ እስከሆናችሁ ድረስ ማለት ነው። ስለዚህ እባካችሁ ብር አትስጡ። ለእናትና ለአባት ራሱ ለችግር ይደርስልኛል ብላችሁ አትስጡ። በአካውንታችሁ አስቀምጡ። ማንንም ሰው አትመኑ። ወንድምንም እህትንም አትመኑ። ብራችሁን ያዙ። በቃ እንደዛ ካልሆነ ቤተሰብ ይብላው። ለቦታ ለዚህ ለቃ ለኮተት 500 ሺህ ብር ከምታወጡ ጨመር አድርጉና ለምን የገጠር ከተማ አይሆንም? ቦታ ግዙበት እስከምትሄዱ ድረስ በቃ ብሩን ማስቀመጫ ካታችሁ ብር ከተረፋችሁ ወይም ሰደቃ ስጡ። ወላሂ ለሰው ሰታችሁ እንደገና ሪኦኦ መውደቅ ያጣሁ መሳፈር ያጣሁ ብሬን ተበላሁ እያላችሁ ሚዲያ ላይ እየመጣችሁ ከምታለቅሱ ማለት ነው። የሚዲያ ሰው እንደሆነ መነገጃ ነው። ከ110 ሰው አንድ ሰው ሊያሰጡ ይችላሉ። እያንዳንዳችሁ የተበላችሁትን ግን ሊያስመልስላችሁ አይችልም። ብሩ ተጠፋ ጠፋ ነው። ከየት አምጥተው ነው የሚመልሱላችሁ? እና እንዴት ለኮተት እቃ ውሸት አምኗቸው እቃ አትመኑ። ወላሂ የሰው ገንዘብ ደግሞ ወዴታች እንጂ ወደ ላይ አያስሄድም። እና አሚሮን ታውቁታላችሁ። አሚሮን የማያውቀው ሰው የለም። እሱ ልጅ በፊት በጣም ጎበዝ ጠንካራ ነው ነበር የምንለው። ወላሂ እኔ ጓደኛዬ ለእሷ ለራሷ ቤት ለቤተሰቦቿ ቤት አረብያ መጅልስ ከነ ሙሉ እቃው እንደገና ደግሞ ብዙ ነገር አውጥታ ለቤተሰቦቿ ላለ አቅራጥ ብቻ ልጇ ታገባ ነበር። ወደ 150 ሺህ ብር ጠልባው እቃ ወላሂ ልቧ እንዴት እንደተሰበረ ከዛ ሁላ እቃ አረብያ መጅልሱም ያየነው እንዳየነው አይደለም፣ በፎቶ እንዳየነው አይደለም። ለሰርጉ ስትሄድ ስታየው፣ ሌላው ደግሞ እንዳለ ታሽጎ የተቀመጠው እቃ ረከቦቱ ተሰብሯል። መጋረጃውን አምጥቶ የከነቡን ምንጣፉን አላመጣላትም። እንደገና ደግሞ ያሳየን ጋቢ ሰርግ ስለነበረ ለሁሉም ቤተሰቦቿ ጠቅም ጋቢ ጠልባ ነበረ። ያሳየን ጋቢ የራያ ጋቢ በጣም የሚያምር አባቶች የሚወዱት በጣም ደስ የሚል ነው እና እዛ ሄዳ ስታየው በቃ እዚህ ግባ የማይባል ጨርቅ ነው። ጨርቁ ራሱ በቃ የወረደ እና እንደዚህ አይነት ነገር ስላለ ያ ልጅ እየተነቃ ብራችንንም ቀሙን እየተነቃ ጥሩ እየሄደ ነበር ያ ልጅ ወላሂ እስካሁን ራሱ ይበደረሰ መሀከል ላይ የሆነ ነገር ሆነና ተበላሸ። የታዘዘውንም እቃ ይዞ እየሄደ አይደለም። ይኸው አሁን እንደ ድሮ በፍጹም ጭራሽ እየሰሩ አይደለም፣ እንደ በፊቱ ማለት ነው። ሰው አይጥላችሁ፣ ሰው አያያዛችሁ፣ መጨረሻችሁ ራሱ አያምርም። ወላሂ እውነቴን ነው። መጨረሻቸው አያምርም። አሁን ሰአዲያ ራሱ በጣም ጠግባለች፣ ፈልቶባታል። ወላሂ የኸይር ያርግላት፣ ልጆቿንም አላህ ይጠብቅላት፣ ልብ ይስጣት። መካሪ ጓደኛ ካላት ምከሯት። ስራ ሳይበሉ እንኳን በሉብኝ ቢሏት ለዛ ነገር አዴብ ባለው ስርዓት ባለው መንገድ ነው እንጂ መመለስ ያለባት እንደዛ በቃ ቆራ ቀብረር ብላ ዝም ብላ እየተለፋደደች። እኔ ታቆላምጥ ምናምን ብዬ አይደለም፣ ነገር ግን በቃ ስራችንን ነው የምንሰራው ምናምን የሚዲያ ሰው እንደ ውሻ ጮሆ ይተዋል ምናምን አለች እና ተሚዲያ ሰው እኮ ለሚዲያ ሰው ለምነው እዚህ ስንት ነገር ሆነው ነው እዚህ የደረሱት አይደለም እንዴ? ስንት ነገር የደረሱትን ሰዎች ደግሞ አንጡ ማበረታታት ሲገባቸው ስራ ስሩ፣ ይሄንን አድርጉ እያሉ ማበረታታት ሲገባቸው ስንት ዓመት የሰሩትን አንጡ ቃ እንግዛላችሁ ብለው ሚዲያ ላይ ማስቀረት ማለት ምን ማለት ነው? ከዛ በኋላ ደግሞ መካድ ወይ ዲብን አድርጎ መካድ ይሻላል። ስልክ ሲደወል ካላነሳ ሰው አመት 2 ዓመት ብርን ካልመለሰ ሰዎች ቆይ ምን ይባላል? ይሄ ያው መካድ እኮ ነው። አልካርኩም ነው እሷ የምትለው። ባለፈውን ችግር አጋጥሞኛል ነው ያለችው። አሁን ደግሞ አልካርኩም፣ አንዴ ደግሞ የለብኝም 10 ነው የምታወራው። እንግዲህ ላይቭ ላይ ያለ ሙቤ ሲደውልላት ያላነሳይ ሴትዮ
እንደገና በኋላ ደግሞ ትክክለኛ መልስ አይደለም የምትሰጠው ማለት ነው። ያልተጻፈላትን ነው የምታነበው። ለዚህ ሁሉ ተጠያቂዎች ግን እኛ ራሳችን የመዳም ቅመሞች ላይክ ሰብስክራይብ አድርገን ብናሳድጋቸው፣ እኛ እቃ ግዙልን ብለን የነሱን ሳልባጅ ቆልለን የኛን ብር የኛን ቀብረን ያሳድግናቸው እነሱን፣ ዙሪያው ደግሞ የሚሰድቡን እኛ ራሳችንን። ስለዚህ በእነሱ ጥጋብም እኮ ጣላ ይነካል። በእነሱ አይፈረድም። ውድ ቤተሰቦቼ በእውነት በእነሱ እኔ አልፈርድም፣ በእኛ ነው የምፈርደው። ብር ለተበሉትም እኔ አላዝንም። ለወደፊት ግን ያላችሁ እህቶች ጥንቃቄ አድርጉ። በፍጹም ከኦንላይን እቃ አትጥለቡ። ብሩ ካላችሁ ስትሄዱ ትደርሱበታላችሁ። እቃ እንደሆነ አዎ ተዛሬ ዓመት የሚጨምራል፣ ዛሬ የሚጨምራል፣ ከነገ ወዲያ የሚጨምራል። ሊጨምር ያላችሁን ሰጥታችሁ ገና እቃ ይጨምራል ብላችሁ ያልሆነ እቃ ከምገዙ እዚህ ግባ የማይባል ነገር ከምታደርጉ እንደዚህም ጨርሶ ውስጥ ተመበላ ከምትደርሱ እንደገና ደግሞ ሃይማኖት ብሬን በላኝ፣ የተንቢ ብሬን በላች፣ ሰዓድ ያበላች እያላችሁ ሚዲያ ላይ ከምታለቅሱ ወላሂ ሰውንም ወንጀለኛ ከምታደርጉም ከምታወናጅሉም በቃ አረፋችሁ ተሰተሩ። ብራችሁ ማስቀመጫ ከሌላችሁ በቃ ሀገራችሁ ገብታችሁ እረፍት አድርጉ፣ አግቡ፣ ውለዱ። ካላችሁ ብር በቂ ብር እንደዚህ በየሚዲያው የምታባክኑት ካላችሁ እረፍት አድርጉበት፣ ሀገራችሁ ግቡ። ግን እንደዚህ የሚያደርጉት እህቶች ልንገራችሁ፣ ወላሂ እውነቱን ልንገራችሁ 100% አላማ ያላቸው ጥሩ ቤተሰብ ያላቸው ሰዎች አይደሉም። እኔ ይቅርታ አድርጉልኝ ለምን እንደዛ አልሽ ብላችሁ ብትሉኝ እጃቸው ላይ አስተካክሎ እላፊ የወር ደመወዝ የሌላቸው ሰዎች ናቸው ይሄንን ድርጊት የሚያደርጉት። ተበድረው ተጓደኛ ቆብ ገብተው የነገውን ካልኩሌት አድርገው የማይሰሩ ሰዎች ናቸው። እንደዛ 500 ሺህ ብር አውጥተው በማያውቁት ሰው እቃ የሚጠልቡት ማለት ነው። ተርፏቸው አላማቸውን አስተካክለው ቤታቸውን ሰርተው ቤተሰቦቻቸውን ረድተው አይደለም እንደዚህ የሚያደርጉት። እና አንድ ተጠለበች የእሷ ከደረሰላት ደግሞ ሌላይቱ እንዲ ሰው እኮ እንደ ቤቱ ነው እንጂ የሚኖረው እንደ ጎረቤቱ አይደለም። እነሱ አንዲ በቃ በፊልተር በምን አሳምረው እከሊት አሰርታ ሌላ ደርስላት ሄድኩ ብለው በለቀቁ ማስታወቂያ በሰሩ ቁጥር ለኛም አሰሩልን እያላችሁ ያለ ፕሮግራም እዳ የምትገቡ ሰውንም እዳ የምታስገቡ ለምን ሲባል ነው? ተጠንቀቁ። ላለው ውድ ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስላል። እንግዲህ ኮረርኩባችሁ፣ በጣም ይቅርታ ስለተናደርኩኝ ነው፣ ስሜታዊ ስለሆንኩ ነው። ምክንያቱም ሁልጊዜ አባቴ ቀማን፣ ወንድሜ ቀማን፣ ብንቀማ እኛ የመዲያም ቅመሞች ስለሆን ወላሂ በጣም ተናድጄ ነው። እስከ መቼ ነው ሰው የሚያሞኘን? እስከ መቼ ነው የሰው መጠቀሚያ የምንሆነው የሚለው አበሳጭቶኝ ነው። ሌላ ነገር ለመናገር ፈልጌ አይደለም። በጣም ይቅርታ። በያላችሁበት አላህ ይጠብቃችሁ፣ መጨረሻችንንም አላህ ያሳምርልን ባይ